ሰላም ጤና ይስጥልን ውድና የተከበራችሁ አድማጮቻችን የሚነራል ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ባለፈው 2 እና 3 ሳምንታት አካባቢ ስለ ኢትዮጵያ የተለያዩ ማዕድናቶች ስናወራ ቆይተናል። ባለፈው ሳምንት ስለ ሰፋየር ማዕድናቶች አይተን ነበር። የዛሬ 2 ሳምንት ደግሞ ስለ ኢመራልድና የኢመራልድ ማዕድናት ወይም ሚነራል መገኛ ቦታዎችን ቃኝተን ነበር። ዛሬ ደግሞ ስለ ኢትዮጵያ አስደናቂ እና ውብ ማዕድን የምናይ ይሆናል። ይህም የኢትዮጵያ ኦፓል ይባላል። ይህ ኦፓል በኢትዮጵያ ዓለም ገበያ ላይ ከፍተኛ ተጽዕኖ መፍጠር የቻለ የማዕድን ዝርያ ነው። ስለዚህ ማዕድን እንግዲህ ከፍተኛ ሁኔታ በዲፕ ወይም በጥልቅ የምናይ ይሆናል። ድንቅ የሀገራችን የተከበረ ማዕድን ነው። ከዓለማችን እጅግ አስደናቂ ከሆኑ የከበሩ ማዕድናት አንዱ የሚገኘው እዚሁ ኢትዮጵያ ደጋማ ቦታዎች ውስጥ ነው። በአንድ ድንጋይ ላይ ቀይ፣ ብርቱካናማ፣ ቢጫ፣ አረንጓዴና ሰማያዊ ወይነጠጅ ቀለማትን የሚያንጸባርቅ ድንጋይ ነው። ከውሃ ጋር ሲነካካ መልክና ገጽታውን የሚቀይር ድንጋይ ነው። እናም ኢትዮጵያን በዓለም አቀፍ ደረጃ ከቀዳሚ የኦፓል አቅራቢ ሀገራት አንዷ ያደረገ የከበረ ማዕድን ነው። ይህ የኢትዮጵያ ኦፓል ነው። በጣም የታወቁት የወሎ ኦፓሎች አይነቶች የሚገኙት በሰሜን ኢትዮጵያ ወሎ ክልል ወይም አካባቢ በተለይም በወገልጤና ደላንታ አካባቢ ነው። ነገር ግን የኢትዮጵያ ኦፓል ልዩ የሚያደርገው ምንድን ነው? የት ይገኛል ወይስ ከየት ይገኛል? እንዴትስ ይፈጠራል? ዋጋውስ ስንት ነው? አንዱ የኢትዮጵያ ኦፓል በጥቂቶች ዶላሮች ሲሸጥ፣ ሌላኛው ደግሞ በሺዎች ዶላሮች ይሸጣል ወይም በሚሊየን ብሮች ይሸጣል። ለምን ይህ ሊሆን ቻለ? ዛሬ ስለ ኢትዮጵያ ኦፓል አስደናቂ የጂኦሎጂ ታሪክና የገበያ እሴት በዝርዝር እንመለከታለን፣ እንቃኛለን። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንግዲህ ኦፓል ምንድነው ከሚለው ስንነሳ ሳይንሳዊ መልኩ ስናየው ኦፓል የሲሊካና የውሃ ውህድ ነው። የሲሊከን ዳይኦክሳይድ እና የሃይድሮጅን ኦክሳይድ ጥምር ውህድ ኦፓል የሚባለውን ማዕድን ይፈጥራል። እንደ ኳርትዝ ያሉ ድንጋዮች ቅርጽ የሆነ የክሪስታል ቅርጽ ሲኖራቸው፣ ኦፓል ግን አሞርፈስ ወይም ቅርጽ የለሽ ውህድ ነው። ኳርትዝ ኦፓል አይነቶች መካከል እጅግ ውብ የሆነው ፕሬሸስ ኦፓል ወይም የከበረ ኦፓል የሚባለው ነው። ይህ ድንጋይ ፕሌይ ኦፍ ከለርስ ወይም የሚባል አስደናቂ የተፈጥሮ ክስተት ያሳያል። ድንጋዩን በብርሃን ስር ሲቀላቅሉት የተለያዩ ቀለማቶችን በላዩ ላይ ብልጭ እያሉ ሲጠፉ ይታያሉ። ይህም የሚሆነው ብርሃንን በድንጋዩ ውስጥ ካለው ረቂቅ የሲሊካ ቅንጣቶች ወይም ቅንጣቶች ጋር ሲሊካዎች ጋር በሚፈጠረው ፍጭት ነው። የአሜሪካ የጌጣጌጥ ጥናት ወይም GIA እንደሚገልጸው የኦፓል ጠንካራነት ወይም የኦፓል ጥንካሬ በሞሆ ስኬል ሲለካ ከ5 እስከ 6.5 ሞሆ ስኬልስ ይሆናል። ስለሆነም ይህ ውብ ቢሆንም እንደ ሰፋየርና ዲያመንድ ወይም አልማዝ ካሉ ጠንካራ ድንጋዮች ይልቅ በቀላሉ የመባጨር እድል ከፍተኛ ነው። ጥንቃቄ ያስፈልገዋል። የኢትዮጵያ ኦፓሎች ይገኛሉ ስንል የኢትዮጵያ ውስጥ በርካታ የኦፓል ማዕድን ቦታዎች ቢኖሩም እንግዲህ እነዚህ ወረኢሉ፣ ወለጋም አካባቢ አለ፣ ሰሜን ሸዋ አለ፣ ደብረ ሲና አካባቢ የወሎ ነው። እንግዲህ የወሎ ኦፓል በዓለም አቀፍ ደረጃ ከፍተኛ ዝናን አትርፏል። የወሎ ኦፓል ወይም በወሎ ወገልጤና ደላንታ አካባቢ ደረጃ አቋጠር በ2008 የተገኘው ታላቅ የኦፓል ክምችት የኢትዮጵያን ኦፓል በዓለም ገበያ ላይ ከፍተኛ ደረጃ ላይ አድርሷል። ይህ የወሎ ኦፓል የሚገኘው በደጋማ የሀገሪቱ ክፍል በተንጣለሉ ተራሮችና ጥልቅ ሸለቆዎች ውስጥ ነው። በአካባቢው ከፍተኛ የእሳተ ገሞራ ፍንዳታ ታሪክ የተቃኘ ሲሆን በርካታ የእሳተ ገሞራ ቋጥኞች ራይሆላይቲክ እና ጂምብራይቲክ ሮክ ላይ ነው ተለጥፎ የሚገኘው። ጥናቶች እንደሚያሳዩት እንግዲህ በወገልጤና ወይም ደላንታ ኦፓል ያለው የኦፓል ንብርብር እሳተ ገሞራ አመድ ከአፈር መፈጠርና ከሲሊካ የበለጸጉ ፈሳሾች የረጅም ጊዜ ሂደት ጋር የተያያዘ ነው። ለዚህ የኢትዮጵያ ኦፓል የእሳተ ገሞራ ውጤት ብቻ ሳይሆን የውሃ፣ የአፈር፣ የሲሊካና የጂኦሎጂ ጊዜያዊ ድንቅ ጥምረት ነው። የኢትዮጵያ ኦፓል እንዴት ተፈጠረ ለሚለው ይህ ደግሞ ጥናቱን ስናየው
ወደ ጂኦሎጂካዊ አመጣጡ ዘልቅ ብለን ስንመለከት ሚሊዮን ሲርስ ሄጎ ከሚሊዮናት ዓመታት በፊት በአካባቢው በእሳተ ገሞራ ድንጋዮች የተሸፈነ ነበር። ከጊዜ በኋላ የዝናብና የከርሰ ምድር ውሃ እሳተ ገሞራው ማዕድናት ጋር ተቀላቀሉ። በዚህ የሲሊካ የተባለው ማዕድን በፈሳሽ መልክ ተቀላቀለ። ይህ የሲሊካ ብልጽግ ፈሳሽ በድንጋዮች ስንጥቆች ወይም ፍራክቸሮች ላይ ክፍተቶች ውስጥ በመግባት ቀስ በቀስ ወደ ጄልነት ተቀየረ። ውሃውን እየደበቀ ወይም እየደረቀ ሲሄድ ጄሉ ጠጠር ሆኖ ወደ ኦፓልነት ተቀየረ። በአንዳንድ የኢትዮጵያ ኦፓሎች ውስጥ የጥንታዊ እጽዋትና የአፈር ክምችቶችና ምልክቶች ይገኛሉ። ይህም የድንጋዩ ጥንታዊነትና የድንጋዩ ወይም የኦፓል ጥንታዊነትና ዘመናት የነበረውን የተፈጥሮ ሁኔታ አቃፊ አድርጎ እንደያዘ ያሳያል። ያው ሂስትሪ ኦፍ ሮክን ያሳያል። በሌላ አነጋገር ደግሞ የኢትዮጵያ ኦፓል የከበረ ድንጋይ ብቻ ሳይሆን የመሬታችንን ጥንታዊ ታሪክ የያዘ ትንሽ መዝገብ ነው ማለት ይቻላል። የኢትዮጵያ ኦፓል ቀለማቶችን ስናይ እንግዲህ ቀለማቶቹ የኢትዮጵያ ኦፓል በበርካታ የብረ ቀለም አይነቶቹ ይታወቃል። ነጭ፣ ቡናማ፣ ክሪስታል፣ ፋየር ኦፓል የምንለው ጥቁር አብሪ አይነቶችም አሉት። የኦፓል የኋላ ቀለም ወይም ባክግራውንድ ከለር የምንለው አስፈላጊ ቢሆንም የድንጋይ ዋጋ የሚወሰነው ግን በፕሌይ ኦፍ ከለር ወይም በከለሩ ብዛትና ነጸብራቅ ብሩሃማነት ጥራት ያለው ሲሆን ነው። ደማቅ ጠንካራ የቀለም ነጸብራቅ ያለው ኦፓል ደካማ ቀለም ካለው ድንጋይ ይልቅ እጅግ ከፍተኛ ዋጋ ያወጣል። በተጨማሪም በላዩ ላይ የሚታዩት የቀለም ቅርጾች ወይም ፓተርን ለዋጋው መወደድ ወይም መርከስ ወይም መኮሰስ ትልቅ ሚናን ይጫወታሉ። እንግዲህ አስደናቂ ኦፓል ላይ ሃይድሮፌን የሚባል ባህሪ ያለው ይህ አስደናቂ የሃይድሮፌን ባህሪ አብዛኞቹ ኦፓሎች ሃይድሮፌን ናቸው። ይህም ውሃን የመምጠጥ ከፍተኛ ችሎታ አላቸው። ድንጋዩ ውሃውን በሚመጥበት ጊዜ ግልጽነት ቀለሙ ወይም የቀለሙ ነጸብራቅ ሊቀየር ይችላል። ነገር ግን ይህ ባህሪ ጥንቃቄን ይፈልጋል። ይህ ውሃ የሚስብ ኦፓል ከሆነ በቀላሉ ፍራክቸር ወይም ስንጥቅ ሊፈጥር ይችላል። ይህን ጥንቃቄ ትሪትመንት ያስፈልገዋል ማለት። በተጨማሪም ውሃ የመምጠጥ ባህሪው የተቀለሙ ዴይድ ኦፓሎችን በገበያ ላይ ለማቅረብ ስለሚረዳ ገዢዎች የተፈጥሮ ኦፓል መሆኑን አለመሆኑን ማረጋገጥ አለባቸው። የኦፓል ማዕድናት እንግዲህ የማውጣት ወይም ማይን የማድረግ ሁኔታ በባህላዊ መልኩ ነው። በወገልጤና ኦፓል ንብርብር የሚገኘው እንግዲህ እጅግ ፈታኝ እና አደገኛ ስራ ነው። የሚገኘው እንግዲህ በቁልቁለታማ ገደሎችና ተራሮች አስቸጋሪ ተፎች ላይ ነው የሚገኘው፣ አመዳማ ማለት ነው። አብዛኞቹ አነስተኛ አምራች ማህበራት ባህላዊ መሳሪያዎችን በመጠቀም ጉድጓዶችና ዋሻዎችን በመቆፈር ኦፓልን ያወጣሉ። ቁፋሮ የማዕድን ፍለጋና የመጓጓዣን ጨምሮ ከፍተኛ አካላዊ ድካምና ደህንነት ስጋቶች እንደ ዋሻ መደርመስ አሉ አደጋዎች እየተፈጠሩ ይገኛሉ። በጣም ጥንቃቄ የሚያስፈልገው ነው። ስለዚህ እያንዳንዱ የኢትዮጵያ ኦፓል ከጀርባው ትልቅ የሰዎች ድካምና ታሪክ አለበት። በሌላ መልኩ እንግዲህ የኢትዮጵያ ኦፓል ዋጋው ስንት ነው ስንል ብዙዎቻችሁ የምትፈልጉት ጥያቄ ነው። የኢትዮጵያ ኦፓል ዋጋው ስንት ነው ስንል መልሱ እንደ ኦፓሉ ጥራት ይለያያል ነው። በ2026 እንደ ኢትዮጵያ አቆጣጠር የችርቻሮ ገበያ ግምት መሰረት የአንድ ካራት ኦፓል ዋጋ በግምት እንደሚከተለው እናያለን። ዝቅተኛው ሎው ግሬድ ኦፓል የምንለው ከ10 እስከ $50 ፐር ካራት ይሸጣል። መካከለኛ ወይም የሚባለው ከ50 እስከ 200 ካራት ያወጣል። ከፍተኛ ወይም ሃይ ግሬድ የምንለው ኦፓል ደግሞ ከ200 እስከ $500 ፐር ካራት ያወጣል። በካራት ነው እንግዲህ በግራም አይደለም። ልዩ ወይም ደግሞ ኤክሰፕሽናል በጣም ውድ የሆነና እንደ ብላክ ኦፓል አይነቶችና በጣም ኤክሰፕሽን የሆነው ደግሞ ከ500 እስከ $1000 ያወጣል ፐር ካራት ማለት ነው። ለምሳሌ እኔ ለአብነት ያክል 10 ካራት የሚመዝን ነገር ግን ደካማ ቀለም ያለው ኦፓል 5 ካራት ብቻ ይመዝን ከነበረው ደማቅና ጥራት ያለው ቀለም ካለው ኦፓል ያነሰ ዋጋ ሊኖረው ይችላል 10 እና 5 ካራት ማለት። ስለዚህ ክብደት ብቻ ሳይሆን ጥራት ዋና ለዋጋው ወሳኝ ነው ማለት ነው። የኦፓልን ዋጋ ውድ ከሚያደርጉት ነገራቶች እንግዲህ 1.78 አካባቢ ባህሪያቶች አሉ። የኦፓልን ዋጋ የኢትዮጵያ ኦፓል ዋጋ ለመገምገም የሚከተሉ 7 ፖይንቶች እንመለከታለን። አንደኛ ቀለሙ ነው። ነጸብራቁ ፕሌይ ኦፍ ከለር የምንለው ደማቅ ቀይና ብርቱካናማ ቀለም ያላቸው ከፍተኛ ዋጋ አላቸው። ቀለሙ ስፋት ነው እንግዲህ ከቨሬጁ ቀለሙ ድንጋዩን አብዛኛውን ክፍል የሸፈነ መሆን አለበት። የተወሰነ ፓርት ብቻ መሆን የለበትም። ከዛ ቅርጹ ነው። ልዩና ማራኪ የቀለም ቅርጾች መኖራቸው ስትሬት ምናምን እነዚህ ሰርክል ቀለሙ
የተለያየ ቅርጽ እንዲያሳይ ይችላል። ግልጽ ነው፣ ትራንስፓረንሲ ግልጽ ክሪስታል መሆን አለበት። ጤንነቱ ደግሞ ኮንዲሽኑ ስንጥቅና ከጉድለት ነፃ የሆነ መሆን አለበት። ተፈጥሯዊ ሁኔታ ወይም ትሪትመንት አለ ወይ የለውም፣ ያልተቀባ ወይም ያልተሰናዳ ተፈጥሯዊ ድንጋይ መሆኑን ማረጋገጥ አለባቸው። 7ኛ ዶክመንቴሽን ነው። ከጌሚዮሎጂ ጂሞሎጂ ማለት ነው ማረጋገጫ ያለው ከሆነ በጣም አሪፍ ነው፣ ዋጋው ይጨምራል ማለት ነው። የኢትዮጵያ ኦፓልና የአውስትራሊያ ኦፓል ስናወዳድረው በኢትዮጵያና በአውስትራሊያ ኦፓል መካከል ያለው ልዩነት ምንድነው ከሚለው ሁለቱም አስደናቂዎች ናቸው። የአውስትራሊያ ኦፓል በተለይ ብላክ ኦፓል ወይም ጥቁር ኦፓል የሚታወቅ ሲሆን የኢትዮጵያ ኦፓል ደግሞ በህብረ ቀለማቱ የሃይድሮፌን ባህሪውና በተለያዩ የቅርጽ አይነቶቹ በዓለም ገበያ ላይ የራሱን ድርሻ መያዝ ችሏል። እንደ አጠቃላይ የኢትዮጵያ ኦፓል የከበረ ማዕድን ብቻ አይደለም፣ የሀገራችን የተፈጥሮ ሀብትና የጂኦሎጂ ታሪክ ማሳያ ሆኗል። ከወሎ እሳተ ገሞራ ተራሮች ተቆፍሮ በዓለም አቀፍ የጌጣጌጥ ገበያዎች ላይ እስኪቀርብ ድረስ ረጅም መንገድን ይዘዋል። በአንድ ትንሽ የኦፓል ድንጋይ ውስጥ በሚሊዮን ዓመታት የምድር ታሪክ በብርሃን አማካኝነት ተገልጾ ይታያል። ስለ ኢትዮጵያ ድንቅ አፈር ድንጋዮችና ማዕድናት ወይም የእሳተ ገሞራ ታሪኮችን የበለጠ ለማወቅ ይህን ቻናል ሰብስክራይብ ያድርጉ። በኢትዮጵያ የሰው ልጅ መገኛ ሳይሆን ሀገራችን ኢትዮጵያ የሰው ልጆች መገኛ ብቻ ሳይሆን ድንቅ ማዕድናትና የተፈጥሯዊ ድንቅ ነገሮችም ምድር ናት። እናመሰግናለን። ቀጣይ ሳምንት ደግሞ በሌላ የከበረ ማዕድን እስከምንገናኝ መልካም እንገናኝ።